ከእንግዲህ በኋላ ሌሎች አማራጮች አሉ። ይሄ መንግስት አንደኛ ወንጀለኛ ነው። ትግራይ ላይ በፈጸመው ወንጀል ተጠያቂ ነው። ከሱ ውስጥ አገሪቱን ለማዳን አንዳንድ ነገር ሊያደርጉ የሚችሉ ሰዎች ሊኖሩ ይችላሉ። ይሄ ኋላ የሚታይ ነገር ነው የሚሆነው። እንደ ስርዓት ሲታይ ግን አገሪቱን ለማጥፋት ወንጀል የፈጸመ መንግስት ነው። የኢትዮጵያን ኢኮኖሚ ያዳቀቀ ለሻዕቢያ ከፍቶ በመስጠት እንዲመዘብሩት በማድረግ በአይን የማይታይ አገሪቱን ልትወጣ ወደማትችልበት አዘቅት ውስጥ ያስገባ መንግስት ነው። ከዚህ መንግስት ጋር ድርድር የሚባል ነገር ምንድነው የሚሆነው የሚል ጥያቄ መነሳት ያለበት ነው የሚሆነው። አሁን አማራጩ ምንድነው የሚለው ከእንግዲህ በኋላ የኢትዮጵያን ችግር በሙሉ ብቻችን ፈታለን የሚል አመለካከት አልነበረንም፣ ኖሮን አያውቅም። የተለያዩ የፖለቲካ በተለያየ ጊዜ ግልጽ እንደተደረገው የተለያዩ የፖለቲካ ኃይሎች ተሰባስበው እነሱ ተወያይተው ተስማምተው በዚህ መንገድ እንሂድ ብለው የሚያስቀምጡት የሽግግር ወቅት ፕሮግራም ያስፈልገናል። በዚህ ጉዳይ ላይ እየተሰራ ነው ያለው። የሽግግር ወቅት መንግስት ያስፈልገናል። ተስማምተው የሚያቆሙት የሽግግር መንግስት ያስፈልገናል። በዚህም እየተሰራ ነው ያለው። ስለዚህ አገሪቱ አሁን ከወደቀችበት ሁኔታ የተለያየ የፖለቲካ አመለካከት ካላቸው ኃይሎች ጋር በቅንጅት አገሪቱ ወደ ሰላም የምትሸጋገርበት የአገሪቱን የፖለቲካ ችግሮች በውይይት የሚፈታበት ያንን ለመፍታት ደግሞ የሽግግር ወቅት የጽሞና ወቅት ከዚህ አሁን ከተፈጠረው በጣም ደማዊ ከሆነ ጦርነትም ቢሆን ትንሽ ረጋ ለማለት የሚያስችለን ወቅት መኖር ያስፈልጋል። ይሄ እንደተጠበቀ ሆኖ የትግራይን ህዝብ እድል የሚወስነው የትግራይ ህዝብ ነው። የትግራይ ህዝብ ነው የሚወስነው። አንድ ፓርቲ አይወስነውም፣ የተወሰኑ ግለሰቦች አይወስኑትም። የትግራይ ህዝብ በራሱ በሚመቸው ጊዜ ለዚህ የሚበቃ ዝግጅት አድርጌያለሁ ብሎ ባሰበበት ወቅት እድሉን ራሱ የመወሰን መብት መጠቀም ይኖርበታል። ይሄ መብት ህገ መንግስታዊ ነው፣ ታግሎ ያመጣው መብት ነው። አሁን ደግሞ እንደገና ብዙዎቹ የኢትዮጵያ ህዝቦች በተለይ የአማራ ልሂቃን መንግስትን የሚያሽከረክሩት የአማራ ልሂቃን ኢትዮጵያዊ አይደለህም ያሉት ነው። ኢትዮጵያዊ አይደለህም እንደ ባዕድ ነው የሚያዩት። የባዕድ ኃይል አምጥተው ነው የመቱት። በጣም ጥቂቶች በጣት የሚቆጠሩ ጥቂቶች ካልሆኑ በስተቀር የትግራይ ህዝብ እየተበደለ ነው ብሎ የተናገረ ሰው የለም። በለው ነው። ዲያቆንም እንደዛ ነው የሚለው፣ ጳጳሱም እንደዛ ነው የሚለው፣ ምሁሩም እንደዛ ነው የሚለው። በእንደዚህ አይነት ሁኔታ የትግራይ ህዝብ ምንድነው ማድረግ ያለብን ብሎ ማሰብ ይገባዋል። ከሚገባ በላይ ኢትዮጵያ አገር እንድትሆን በእኛ ትውልድ ሳይቀር ከሚገባው በላይ መስዋዕትነት ከፍሏል። እኔ እንኳን ማቀው እኔ ቺፍ ስታፍ በነበርኩበት ጊዜ ስመራው በነበረ ጦር የተከፈለውን መስዋዕትነት አውቃለሁ። ያም ሆኖ ግን አመዳፋሽ ነው የሆነው። አሁን መንግስትን እየተቆጣጠሩ ባሉት ልሂቃን አንጻር አመዳፋሽ ነው የሆነው። ወደ ልቡ ተመልሶ ተው ይሄ ነገር ጥሩ አይደለም ያለ የለም። እንዴ አናቃቸውም ነበር ማለት ነው ወይ እነዚህ ሰዎች ነው የምትለው? ከማን ጋር ነበር የምንኖረው እንድትል ነው የሚያስገድድ። ከእንደዚህ አይነት ሁኔታ ጋር ነው ወይ እንደገና ተመልሰን ለመኖር የምናስበው የሚል ጥያቄ እንድታነሳ ነው የሚያደርገው። ስለዚህ የሽግግር ወቅት ይኖራል። የሽግግር ወቅት የጽሞና ጊዜም ሊሆን ይችላል። እንደገና ሁኔታችንን በደንብ ለማየት የሚያስችለን መጨረሻው ላይ ግን የትግራይ ህዝብ ነው የሚወስነው። የትግራይ ህዝብ ራሱ በመሰለው መንገድ የሚያስቀምጠው ምርጫ ነው ውሳኔው የሚጠቃለለው። መልካም። ምናልባት ጄኔራል ግልጽ ለማድረግ ያው ጦርነቱ እየተጠናቀቀ ነው የሚለው ቃል ብዙ ጊዜ ይገለጻል። ጦርነቱ ተጠናቀቀ የምንለው ምን ሲሆን ነው? ምናልባት አሁንም ውጊያ ላይ ነው ያለነው፣ ውጊያው እንደቀጠለ ነው ያለው። ምናልባት ጦርነት ሊያካታቸው ከሚችሉት ነገሮች ብሎኬጁም እንዳለ ነው፣ እንደተዘጋጋ ነው ያለው። ትግራይ የሐሰት ፕሮፓጋንዳውም የማጥላላት ዘመቻውም አሁንም ቀጥሎ ነው ያለውና ምን ላይ ስንደርስ ነው ጦርነቱ ተጠናቀቀ ልንል የምንችለው? እንግዲህ በተለያየ ጊዜ ግንባር ላይ ያሉት ከፍተኛ የጦር መሪዎች ይሄ አሁን መንግስት የጣለብንን ማዕቀብ እንፈታዋለን ብለዋል። ያ መፍታት
አንድ ኦብጀክቲቭ እንደሆነ ማስቀመጥ ይቻላል። ግን ይሄ የአጭር ጊዜ መፍትሄ ነው። ከዚህ ቀደም በውይይት መብታችንን አሳልፈን ሳንሰጥ፣ ፍላጎታችንን አሳልፈን ሳንሰጥ፣ የኛን ጥቅም አሳልፈን ሳንሰጥ ከሌሎች ኃይሎች ጋር ኢንክሉዲንግ አሁን መንግስት ከያዘው ኃይል ጋር ተወያይተን አንድ መቋጫ ላይ እንደርስ ይሆናል የሚል ተስፋ ነበረ። አሁን ያ ተስፋ እየተሟጠጠ ነው። ሰራዊቱ ካለቀ በኋላም የሱን እድሜ ለማስረዘም ገበሬውና ወጣቱን ህዝባዊ ጦርነት እናድርግ በሚል ጩኸት ወደ ውጊያ ሊማግደው እየተዘጋጀ ነው ያለው። ያን ነው የሰማነው ትናንትና። ስለዚህ ሌላ እድል እየሰጡን አይደለም ያሉት፣ በጦርነት ብቻ እንድንጨርሰው ነው ያደረጉ ያሉት። ስለዚህ በጦርነት ነው የሚያልቀው። በጦርነት ለመጨረስ ደግሞ የሚከለክለው ነገር አሁን እየተጠረገ ነው ያለው። የተናገርን ያለን ደሴ እንደተያዘ ትናንትና ሰምተናል። ከዛ በኋላ ሌሎቹን ቦታዎች የመያዝ በጣም ከባድ አይደለም። ከ20 ምናምን በላይ ክፍለ ጦሮች ናቸው ደሴ አካባቢ፣ ደሴና ኮምቦልቻ ዙሪያ ሲዋጉ የነበሩት። እነዚህ ክፍለ ጦሮች አሰባስቦ ማዳን ያልቻለ ኃይል የገበሬ ስብስብ አሰባስቦ አድናለሁ ብሎ ማሰብ ቅዠት ነው የሚመስለኝ። ያም ሆነ በጦርነት ያልቃል። በጦርነት ካለቀ በኋላ ለዚህ የሚሆን ዝግጅት የትግራይ መንግስት እያደረገ ነው ያለው። ምናልባት ሙሉ በሙሉ በይፋ ያልወጣ ከሌሎች የፖለቲካ ኃይሎች ጋር በቅንጅት የተጀመረ የጥምረት እንትን አለ፣ የፖለቲካ ጥምረት ስብስብ አለ። ይሄ የፖለቲካ ጥምረት ስብስብ ሌሎችም እየተጨመሩበት እያደገ መሄድ ነው። ፈጥኖ ኦፐሬሽናል መሆን የሚችል ነው። ባለው ጊዜ ውስጥ በአጭር ጊዜ ፈጥኖ መንግስትን ለመቆጣጠር የሚያስችል አገር ሰላም የተረጋጋ እንዲሆን ለማድረግ የሚያስችል ቁመና መያዝ ይኖርበታል። ዓለም አቀፉ ህብረተሰብም ይህን ጉዳይ ትኩረት ሰጥቶ ማየት ይኖርበታል፣ ማገዝ ይኖርበታል። በዚህ መንገድ የሽግግር ወቅት ይጀመራል። ኢንክሉሲቭ የሆነ በቀጣይ የኢትዮጵያ ጣፈንታ ላይ ማለት ነው። በቀጣይ የኢትዮጵያ ጣፈንታ ላይ ሁሉም የፖለቲካ ኃይሎች የሚሳተፉበት ውይይት ይደረጋል። አሁን ከደረሰብን ሁኔታ ወደ በህዝብ የተመረጠ መንግስት ለማቋቋም እንዴት ብለን እንሸጋገር ብለው ይነጋገራሉ። ያንን ይወስናሉ፣ ጊዜ ይወስናሉ። ዲቴይሉ ደግሞ አብረው ይሰሩታል። በዚህ አይነት መንገድ የሚያልቅ ይመስለኛል። መልካም። ምናልባት አንድ ጥያቄ ላንሳ። የትግራይ ህዝብ ወደ ዳግም ጦርነት ገብቷል። እርሶና ጓዶቹም ደግሞ ምናልባትም ለተደጋጋሚ ምዕራፍ በረሃ ወርደው የተከፈለውን መስዋዕትነት ተከፍሎ ድጋሚ ታሪክና ጀብድ ለመስራትም እድሉን አግኝተዋልና ከጓዶቹ ጋር ምን ይሰማዎታል? እኔም ከኔ ጋር ባለፈው ጊዜ 3 ጦርነት የተዋጉት ጓዶቼም ብዙዎቹ የሰራዊት ከፍተኛ አመራሮች እንደዛ አይነት ናቸው። ጦርነት ነው ያልኩ ያለሁት፣ ውጊያ አይደለም። 3 ትላልቅ ጦርነት በጋራ አልፈናል። አሁን ደግሞ ይሄኛውን ጦርነት ከፍተኛ ውጣ ውረድ አልፈን አሁን ደረሰበት ደረጃ ላይ አድርሰናል። እኔ በጣም እድለኞች ነን ብዬ ነው የማስበው። አሁን የትግራይ ህዝብ ያለፈበት ያለው ሂደት እጅግ ታሪካዊ መሆኑ በምንም አይነት መንገድ ማሳነስ አይቻልም። በጣም ታሪካዊ ነው። በእንደዚህ አይነት ታሪካዊ ወቅት ውስጥ እንኳን በአመራር ደረጃ ተቀምጠህ የምትችለውን አስተዋጽኦ ማድረግ እንደ ተራ ተዋጊ ሆነህ ማለፍም ታሪካዊ ነው። ብዙዎቹ ከኔ ጋር ያለፉትን 3 ጦርነቶች የተዋጉት ግዳጃቸውን በሚገባ የተወጡ ጀግኖች፣ አሁን ደግሞ ይህን ጦርነት እየመሩት ያሉት ጀግኖች እድለኞች ነን። በዚህ ታሪካዊ ወቅት ውስጥ ማለፋችን፣ በጤና መቆየታችን እድለኞች ነን። ተመኝተን ያመጣነው ነገር አይደለም፣ የምንመኘው ነገር አይደለም። ሁላችንም እኔም የጠቀስሻቸው ጓዶችም ልጆች አሉን፣ የልጅ ልጆች አሉን። ጥሩ ኑሮ ነበረን ብዙዎቻችን። የቀረው እድሜ በዚህ እድሜ ከልጆቻችን ከልጅ ልጆቻችን ጋር እየተጫወትን በሰላም ማሳለፍ ነበር የምንፈልገው። ወደ እንደዚህ አይነት ነገር መግባት አንፈልግም ነበር። የብዙዎቹ ፍላጎት ይሄ ነው የነበረው። ግን
በትግራይ ህዝብ ላይ እኛ ታጋዮች ሆነን ብዙ ሰዎች ወደ ፈንጂም ወደ ታንክም እንዲገቡ ያደረግን ያመጣነውን የማንነትና የራሳችንን በራሳችን የማስተዳደር መብት የሚነጥቀን ኃይል ከመጣ ግን ሌላ አማራጭ አለ። ይሄን መጋፈጥ ነው። ይሄ ጦርነት በተወሰነ የፖለቲካ ፓርቲ ላይ የታወጀ ጦርነት አይደለም። በትግራይ ህዝብ ላይ የታወጀ ጦርነት ነው። በማንነቱ ላይ የታወጀ ጦርነት ነው። ይሄን ህዝብ ማን በመሆኑ ብቻ ካላጠፋ ነው የፈለግነውን ነገር ማድረግ አንችልም። ስለዚህ ማጥፋት አለብን ተብሎ የተደረገ ጦርነት ነው። እኛ በእድሜ የቆየነው ይሄን ነገር መቀልበስ ላይ በአመራርም በየደረጃው ተራ የነበረን ሰዎች አሁን ይሄ እየተደረገ ያለ አይናችንን ጨፍነን ዝም ብለን መቀመጥ አንችልም። ይሄን ድል ማግኘታችን በጣም እድለኞች ነው የሚያደርገን። ታሪካዊ ወቅት ነው። እጅግ ታሪካዊ ወቅት ነው። ለወደፊትም ቢሆን በትግራይ ታሪክ ውስጥ በሆነ መንገድ ይለቅ እንደ ትልቅ ታሪካዊ ፍጻሜ እየታየ እየታሰበ የሚቀመጥ ነገር ነው። ግን ደግሞ በሆነ መንገድ አይደለም ያልከው። የትግራይን ህዝብ ጥቅም እያስጠበቅን የትግራይን ህዝብ ደህንነት እያስጠበቅን ለወደፊት የትግራይ ህዝብ ራሱ በፈለገው መንገድ አገር እንዲያበለጽግ ወደ ተሻለ ደረጃ እንዲያሸጋግር የሚያስችል ሁኔታ እንፈጥራለን የሚል ሙሉ እምነት አለኝ፣ ሙሉ ተስፋ አለኝ። በእንደዚህ አይነት ሁኔታ ውስጥ ማለፍ መታደል ነው። እንደዛ አድርጌ ነው የማስበው። ከኔ ጋር ባለፉት ጦርነቶች በተለያየ ደረጃ አብረው ሲሰሩ የነበሩ ጓዶችም እንደዚህ አይነት አስተሳሰብ እንዳላቸው አውቃለሁ። ይሄ ነው ለኔ የሚሰማኝ። መልካም። ምናልባት እንግዲህ ወጣቱ ትውልድስ እንዴት ይታያል? ምክንያቱም በዚህ ወቅት ያው ቅድም ላይ እንደገለጽኩት አዲሱ ትውልድ በሰላም ጊዜ ተወልዶ በሰላም ጊዜ ሲማር በተለያየ ማህበራዊ ህይወቱን ለማስተካከል ሲሯሯጥ የነበረ ወጣት ነውና እንዴት አዩት ወጣቱን ትውልድ አደራ ተቀባይነቱን? የእናንተን አደራ ተቀብሎ ህዝቡን የሚጠብቅ ህዝቡን የሚከላከል ወጣት እንደተፈጠረ አብዛኛው የሚስማማበት ነውና እርሶም እዚህ ላይ ጠቅላላ አድርገው ለትግራይ ወጣት፣ ለትግራይ ህዝብ፣ ለፖለቲካዊና ወታደራዊ አመራሮች በውጭም በውስጥም ላለው የትግራይ ህዝብ የሚሉት ነገር ካለ ድሉን ስጦት። በአጠቃላይ ብዙ ተብሏል። ብዙ ሰው ብዙ ብሏል። እኔ ከዛ ብዙ የጨምረው ነገር የለም። እነዚህ ወጣቶች ጀግኖች ናቸው። ጀግንነታቸውን በጦር ሜዳ አስመስክረዋል። ከአባቶቻቸው የወረሱት ጀግንነት አላቸው። በእድሜ ከቆየነው ሰዎች ጋር ደግሞ እየቀሰሙት ያሉት ነገር አለ። መተላለፉ ገና የሚቀረው ነገር እንኳን ቢኖር ለወደፊትም መሰራት ያለበት ብዙ ስራ ቢኖር እስካሁን ድረስ በተደረገው ነገር ቀጥሉበት ነው የምለው። ጀግንነታቸውን ቀጥሉበት። ጀግና ሰው ያከብራል፣ የሰውን መብት ይጠብቃል፣ የሰውን ሰብአዊና ዲሞክራሲያዊ መብት ያስጠብቃል። ፈሪ ነው ይሄን የማያደርገው። ፈሪ ነው የሰውን መብት የማያስጠብቀው። ፈሪ ነው ሰው የሚደፍረው። ፈሪ ነው የሚሰርቀው። ፈሪ ነው ሴት የሚያምፀው። ስለዚህ እናንተ የተፈጠራችሁበት ህብረተሰብ ሌላው ባዕድ የሚያደርገውን ነገር እንዲያደርግ አይፈቅድላችሁም። ከእናንተ ስብዕና ጋር አይሄድም። አንደኛ ጀግኖች ናችሁ፣ ሁለተኛ ከትግራይ ህዝብ የተፈጠራችሁ ናችሁ። ነውር ነው በእኛ ህብረተሰብ አሁን እንደምታደርጉት ሰው ለማዳን ዋጋ እየከፈላችሁ ነው። የእምነት ተቋማትን ላለማፍረስ ዋጋ እየከፈላችሁ ነው። ከእናንተ ጋር ሲዋጋ የነበረ ጓዳችሁን የገደለ ሰው እያከማችሁ እያዳናችሁ ነው። ይሄ ነው ለኛ የሚያምርብን። ይሄ ነው እንትናችን። የሰውን ንብረት እየጠበቃችሁ ነው። ይሄንን አጠናክራችሁ ቀጥሉበት ነው ብለው የሰራዊት አመራሮች ሰው መሸከም የሚከብደውን ነገር እየተሸከሙ ለሶስተኛ ጊዜ ትልቅ ጦርነት ውስጥ ገብተው ድል እያስመዘገቡ ነው ያሉት። ይሄ ሊኮርበት ይገባል። ሊደሰቱበት ይገባል። እድለኞች መሆናቸውን ማወቅ ይገባል። ይሄ ደግሞ ትህትና እንዳላብሳቸው ይገባል። ጀግና ትሁት ነው። ሰውን አይንቅም፣ ያከብራል። ስለዚህ ይሄንን ነው የምለው። ለትግራይ ህዝብ
እየገባንበት ያለ ነው። የጦርነቱ ጉዳይ እያለቀ ነው። ምን ያህል ቀናት እንደሚወስድ አላውቅም፣ ግን ያልቃል። ትልቁ የጠላት ኃይል ስለተመታ ማለቁ አይቀርም። የትግራይ መንግስት እንዴት ይህን ጉዳይ መልክ እንደሚያስይዘው እየተነጋገረበት ነው፣ እያሰበበት ነው። በቅርብ ጊዜ ነገሮችን በሙሉ ግልጽ ያደረጋቸው ይሄዳል። ለትግራይ ህዝብ ግን ትልቁ ዋስትናችን አንድነታችን ማጠናከር ነው። አንድ መሆን አለብን። አንድነት ማጠናከር ማለት በውስጣችን ልዩነት የለም ማለት አይደለም። ኢንፋክት እየገባንበት ያለነው ጦርነቱ ካለቀ በኋላ ምንገባበት መድረክ በጣም የተወሳሰበ ነው፣ እጅግ የተወሳሰበ ነው። ከትግራይ የተፈጠረ ማንኛውም ዕውቀት ያለው ሰው አስተዋጽኦ እንዲያደርግበት የሚጠይቅ መድረክ ነው። የሁሉም ሰው ሀሳብ መስማት የሚጠየቅበት ወቅት ነው። የአንድ ፓርቲ ሸክም አይደለም። አንድ ፓርቲ ብቻውን የሚችለው አይደለም። ሁለት ሶስት ፓርቲዎች፣ የፖለቲካ ፓርቲዎች ብቻ የሚችሉት አይደለም። ከዛ በላይ የህዝቡን ጠቅላላ ተሳትፎ ቢጠይቅ ነው የሚሆነው። አንድነት ማለት የተለያዩ አማራጮች እንዲቀርቡለት ለህዝብ መፍቀድ ማለት ነው። እነዛን ማኔጅ ማድረግ ማለት ነው። ይቆዩ የሚባሉትን ነገሮች ማቆየት፣ በወቅቱ አስፈላጊ የሆኑትን ነገሮች እያነሱ መነጋገር፣ መደማመጥ እና መከባበር፣ የተሻለውን ሀሳብ መምረጥ። ብዙ ሰው ይሄን የሚያዋጣን የተሻለው ነው የሚለውን እየመረጥን እንድንሄድ፣ ብዙ ሰው ያልተቀበለውን ደግሞ ይቆይልን እያልን እንድንሄድ መድረኩን ማስተካከል ይጠይቀናል። አንዱ ዋስትናችን ይሄ ነው፣ አንድነታችን ነው። አንድነታችን ከአንድ ምንጭ በሚንቆረቆር አስተሳሰብ ብቻ የሚመጣ አይደለም። የተለያዩ አማራጮች መጥተው ህዝብ እነዚህን በሚገባ ፈትሾ የሚጠቅመውን የሚወስድበት፣ የማይጠቅመውን ደግሞ የሚጥልበት ፎረም መክፈት ላይ ነው የሚመሰረተው። ሁለተኛው ዋስትናችን ጠንካራ ሰራዊት መያዝ ነው። ጠንካራ ሰራዊት ደግሞ የሚገነባው ከህዝብ አንድነት ነው። ጠንካራ ይሁን ስለተባለ አይደለም፣ ትክክለኛ ዓላማ በመያዝ ጎረቤቶቻችንን ማክበር፣ የእነሱን መብት ማክበር፣ ይሄ ጠንካራ ሰራዊት ለመመስረት ግብአት ነው። ትክክለኛ የፖለቲካ ዓላማ መያዝ፣ ይሄ ለጠንካራ ሰራዊት መገንባት ግብአት ነው። ጠንካራ የህዝብ አንድነት እንዲኖር ማድረግ ለጠንካራ ሰራዊት መገንባት ግብአት ነው። አሁን ጠንካራ ሰራዊት ለመመስረት የሚያስችለን መሰረታዊ መነሻ አለን። ያንን ኢንስቲትዩሽናላይዝ ማድረግ ያስፈልገናል። በቀጣይነት ዋስትናችን የተረጋገጠ እንዲሆን በቀጣይ በሚደረጉ ውይይት አስተማማኝ ዋስትና እስከምናገኝ ድረስ ከሌሎች ጋር ተነጋግረን አስተማማኝ ዋስትና እስከምናገኝ ድረስ ይሄን አግኝተናል ብሎ የትግራይ ህዝብ እስከሚያምን ድረስ ዋናው ዋስትናችን ሰራዊታችን ነው። እስካሁን ድረስም እዚህ ያደረሰን እሱ ነው። ለወደፊትም ይሄ የሚቀጥል ነው የሚሆነው። መሰረቱ የጠንካራ አንድነት ያለው ህዝብ መሰረት ነው። በውስጡ ደግሞ ብቃቱን እያሻሻለ መሄድ ይጠበቅበታልና ለትግራይ ህዝብ አንድነታችንን እናጠናክር፣ አማራጮቻችንን እናስፋ እና የተሻለ እንደ ህዝብ የሚወስደን አማራጭ እንጠቀም። ትግራይ ያፈራውን ሁሉንም አቅም እንጠቀም፣ ሁሉንም አቅም። ምክንያቱም ፊት ለፊታችን ያለው ችግር የተወሳሰበ ነው። በጦርነት የታለፈውን ነገር አልፈናል። የሚከፈለውን መስዋዕትነት ከፍለናል። የሚቀረን ጥቂት ነገር አለ፣ እሱን እንጨርሳለን። ከዛ በኋላ የሚመጣው የፖለቲካ መድረክ የተወሳሰበውን ያህል የሁሉን የትግራይ ህዝብ አቅም መጠቀም ይጠይቃል። ይህንን ማኔጅ የምናደርግበት፣ ይህንን የምናስተናግድበት አሰራር፣ ባህል፣ ኢንክሉሲቭ የሆነ አስተሳሰብ ማዳበር ይጠበቅብናል። መሰረቱ ይሄ ነው። ለህልውናችን፣ ለደህንነታችን፣ ለማንነታችን መሰረቱ ይሄ ነው። ከዚህ በኋላ ከዚህ የሚመነጭ ከዚህ የሚበቅል ጠንካራ ሰራዊት መገንባት ይኖርብናል። እነዚህ ሁለቱን ከያዝን የፈለግነውን ነገር ማድረግ እንችላለን፣ የፈለግነውን ነገር ማሳካት እንችላለን እና ለትግራይ ህዝብ ማስተላልፈው መልእክት እዚህ ላይ ጥንቃቄ እናድርግ፣ እዚህ ላይ ጥበብ በተሞላበት ብልሃት በተሞላበት መንገድ እየተደማመጥን እንስራ የሚል ነው። አመሰግናለሁ። መልካም ጄኔራል ጻድቃን ገብረትንሳኤ ለሰጡን ሰፋ ያለ ቆይታ እጅግ አድርጌ አመሰግናለሁ። በተመልካቹም በአድማጭም ስም እጅግ አድርገን እናመሰግናለን።
እሺ ታንኪዩ ተመልካቾቻችን ሳምንታዊ ትግራይ ቲቪ ፎረም የዛሬው ይሄን የተከታተላችሁት ይመስል ነበር ስለተከታተላችሁት እጅግ አድርጌ አመሰግናለሁ በሚቀጥለው ሳምንት በሌላ ርዕሰ ጉዳይ እንገናኛለን መልካም ሳምንት ይሁንላችሁ